አቶ ሙስጠፋ እንዴት ነህ? አለሁ ደህና ነኝ። ምን ፈልገሽ መጣሽ? የወንድሜ ልጅ ላይ ስትጫወቱበት ቆይታችሁ አንዷ ጓደኛ ስትጠፋ አንተ እዚህ ለምን እንደሆንክ አልገባኝም። ምናልባት እሱ እጁ ስለሌለበት ነው ያልጠፋ አይመስልሽም? ብቻ ያው አንተም ቀን እስኪደርስ እየጠበክ መሆኑን አትርሳ። ምን ነው ሜርሲ ተይ እንጂ አህመድ በዱቄት ይስቃል። ይህን ሰሞን አልቻልኩም። ከባድ ተናጋሪ ሆነሃል። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የድር ተከታታይ ድራማ ፋሚሊዎች፣ የድር ተከታታይ ድራማ ቤተሰቦች ሰላም ናችሁ? ሁሉ ፒስ ነው? ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ድር ተከታታይ ድራማ ይሄኛውን ክፍል እንዴት አያችሁት? እንግዲህ ድር ተከታታይ ድራማ በጣም አሪፍና ደስ የሚል አካሄድ እየሄደ ነው። በጣም ደስ የሚል አካሄድ እየሄደ ነው። እናንተ እንዴት አያችሁት? እንግዲህ እኔ በጣም ተመችቶኛል። ማርያማዊት ማለትም የአቶ ካርታ ልጅ እንግዲህ በባሌም ይሁን በቦሌ አቶ አምናንን ከእስር ቤት ይዛ ወጣለች። እንግዲህ ከፖሊሶቹ ጋር ተነጋግራ ችግሩን ፈተዋለች። እጅ መንሻ ምናምን ነገር ሰጥታ ነው ችግሩን የፈታችው። ከዛም በኋላ ያው እንግዲህ እንዳያችሁት ቀጥታ ወደ ቤት ነው የተመለሱት። ከአቶ አምነን ጋር ወደ ቤት ነው የተመለሱትና በሰጠችው እጅ መንሻ ምናምን በወሩት ወሬ እንደምንም ብለው አቶ አምናንን ለቀውታል። ምክንያቱም ልጅቷ ከፖሊሶቹ ጋር ትውቃላት። የልጅቷ አባት ከፖሊሶቹ ጋር ያው ባልደረባ ነው ማለት ይቻላል አቶ ካርታና በዛም ምክንያት ነው አቶ አምናን በቀላሉ ሊለቀቅ የቻለው ብዬ አስባለሁ። እንግዲህ ወደ ቤት ከተመለሱ በኋላ አቶ አምናን ከስራ ባልደረቦቹ ጋር ሲያወራ ነበር። ማርያማዊት ወደ ውስጥ እንድትገባ ነግሯት እሱ ውጪ ላይ ቴሌፎን ሲያወራ ነበር። እንግዲህ እንዳያችሁት ነው። እሷ ወደ ውስጥ እንድትገባ ካረገ በኋላ እሱ ደውሎ ሙስጠፋን ስለሚከታተሉ ሰዎች ተከታተሉ ስላላቸው ተከታተሉ ያላቸውን ሰዎች እነሱ ጋር ደውሎ ስለ ሙስጠፋ ሲያወራቸው ነበር። ሙስጠፋ ያወራው የስልክ ቅጂ እንድትልኩልኝ ምናምን ሲላቸው ነበርና ሙስጠፋን በስነ ስርዓት መያዝ መጠበቅና መከታተል እንዳለበት ሲያወራ ነበር። አለበለዚያ ሲፋን የምትሰጠውን የምልዝምት መቋቋም እንደማይችሉ ያንን ለመቋቋም ደግሞ የግዴታ ሙስጠፋን ቀስ ብሎ መያዝ አለስልሶ መያዝና መከታተል በጣም ተገቢ ነው። ከሲፋን የምልዝምት የምንድነው ሲፋን ቀጣይ ካዘጋጀችው ነገር ላይ የምንተርፈው በዚህ ጉዳይ ነው ሲል ነበር። ብቻ ከባድ ነው። ከዛም በኋላ እንግዲህ ቤት ውስጥ ደግሞ ወይዘሪት ማርያማዊትና አያቷ ሲማ እያወሩ ነበርና እዛ ሲስቁ ሲጫወቱ ሲቀልዱ ነበር። እንግዲህ ጄሪ መታ ነበር እንዳያችኋት። ጄሪ ስትመጣ እንግዲህ ቆሌዋን የገፈፏት እውነት ለመናገር ቆሌዋን ነው የገፈፏት። የሆነ ጥያቄ ስትጠይቃቸው አቶ አምናን የታለ መጣ ምናምን ስትል እነሱ ለሁለት ሲስቁ ነበር። ወይዘሮ ሴማና ወይዘሪት ማርያማዊት ማለት ነው። ከዛም በኋላ ያው ትንሽ ጀስት ወራ ሲያረጉ ነበር። ብቻ ወይዘሪት ማርያማዊት ፈታ ያለች ሴት ናት። በጣም ፈታ ያለች የተፈታታች ተጫዋች አውርቶ ተግባቢ አይነት ሴት ናት።
ብቻ ድራማው እንዲህ እያለ በጣም የሚገርም አካሄድ እየሄደ ነው። በጣም አሪፍና ምርጥ አካሄድ ሲሄድ ነበር። እስቲ እናንተ ግን ይህንን ድራማ እንዴት አያችሁት? እስቲ ሀሳባችሁን በኮመንት ላይ አስቀምጡልኝ። ጄሪ ተንጨረጨረች፣ ተቃጠለች። እውነት ለመናገር አቃጠሏት ጄሪን። በስመ አብ የሌለ የተቃጠለችው የሌለ ማለት ነው። እንዳያችሁት ነው እንግዲህ ማሪያ በምትናገረው ንግግሮች ማሪያ እያወራች ባለችው ንግግር ጄሪ ቅውስ ነው ያለችው። ጄሪ ቅውስ እብድ ንቅል ነው ያለችው። በጣም እና እርግጠኛ አትሁኚ ስትላት ነበር በሚስትነቷ። የምር በዛን ታይም ጄሪ በጣም ነው እየቀወሰችው፣ በጣም ነው ያበደችው። እንዴት እኔ እኮ ሚስቱ ነኝ፣ እኔ እኮ ህጋዊ ሚስቱ ነኝ አይነት ወሬ ስታወራ ነበር። ብቻ በጣም በሚገርም ሁኔታ ጄሪ እና ወይዘሮ ሴማ አነደዷት፣ አቃጠሏት። ጨጓራውን ነው የላጡላት ለጄሪ። በተለይ አቶ አምናንና ወይዘሪት ማሪያ ሲተቃቀፉ ባየች ሰዓት ላይ በጣም ነው የነደደችው። በጣም ነው የተናደደችው። በጣም ቅጥል እርር ድብን ነው ያለችው ወይዘሮ ጄሪ ማለት ነው። ያንን ሚስት ብድን ያለችው። በዛ ላይ ደግሞ አምናን ከማሪያ ጋር ሲያወራ ነበር። ልገባባቸው ስትል እንግዲህ ያያችሁ ወይዘሮ ሴማ መጣ ልጄ አምናን ከልጄ ከማሪያ ጋር እያወራ ነው፣ ስለዚህ እንዳትረብሻቸው ብላ ስትነግራት ነበር። እንግዲህ በዛ ታይም የሌለ ነው ያበደችው፣ የሌለ ነው የነቀለችው፣ የሌለ ነው የነቀለችው፣ የሌለ በቃ። እንግዲህ በስተመጨረሻ ደግሞ እንዳያችሁት ነው ሁሉም በቃ ፊቱን ሲያዞርባት እንዳያችሁት ወደ ቤሊን ነው ፊቷን ያዞረችው። የሄደች እሷ ጋር ነበር ስትነፍስ የነበረው። ያንን ሁሉ ጉዳት ብታደርስባትም ያው እሷ ስለረሳች፣ ከአደጋው በኋላ ነገሮች ስለረሳች ጄሪ ሄደች። ሁሉም ኢግኖር ሲያረጋት፣ ሁሉም ላሽ በይ ሲላት፣ ያው ሄዳ የውስጧን የምተነፍሰው ለቤሊን ነው እና ቤሊን ብቻ ነው እያደመጠቻት እየሰማቻት ያለው። ሌላ ማንም አይሰማትም። እንዳያችሁት ነው ማንም የሚያደምጣት የለም። እዛ ቤት ውስጥ የሚያደምጣት የለም። ብቻ እራትም ሲበሉ ነበር ጄሪ፣ ሴማ፣ ማርያማዊት፣ ሜርሲ ሁሉም ነበርና እዛ እንግዲህ ያው ሞርሲ እያያዙ ነበር እያወሩ። ብቻ ከባድ ሁኔታ ውስጥ ነው ያሉት። ወገንታት መጨረሻ ላይ ቤሊን ያየችው ነገር
በጣም አስደንግጧታል። ምክንያቱም አቶ አምናን እና ወይዘሪት ማርያ ጎን ለጎን ተኝተው ነው ያየችው። ጃኬት ወርቁ ለማስገባት ነው በፈለገችበት ታይም ወደ ውስጥ ስትገባ ይህንን ነገር ያየችው። የሌለ የደነገጠችው። አሁን እንግዲህ በብሌንና በአቶ አምናን መካከል ያለው ግንኙነትም ከበድ ያለ ይሆናል። እንዴት እንደዛ ታደርጋለህ ትለዋለች። አሁን ሚስት እያለክ እንዴት እንደዚህ አይነት የጅል ስራ ትሰራለህ ትለዋለች እና ብቻ ከባድ ጄሪ በጣም ነው የነደደችው፣ በጣም ነው የተቃጠለችው። ማርያ ከአቶ አምናን ጋር እግር ስታበዛ ከሱ ጋር መሆኑን ስታበዛ በጣም ነው በጣም ከሚባሉ በላይ በጣም ነው ቅጥል ያለችው፣ በጣም ማለት ነው። እና አሁን እዚህ ላይ ደርሰዋል። አሁን አጠገብ ለአጠገብ መተኛት ድረስ መጥተዋል። እና ጄሪ ስታይ ደግሞ ምን የሚፈጠር ይመስላችኋል? ጄሪ ይህንን ነገር በአይኗ ስታይ ምን ይከሰታል ብላችሁ ታስባላችሁ? ጄሪ ይህንን ነገር በአይኗ ስታይ ምን ይፈጠራል? እንግዲህ ትልቅ ትርምስ የሚፈጠር ይመስለኛል። እንደዛ ነው የማስበው። እናንተ በዚህ ጉዳይ ላይ እስቲ ያላችሁን ሀሳብ ያላችሁን ግምት ያላችሁን ምልከታ እስቲ ኮሜንት ላይ አስቀምጡልኝ ኮሜንት ላይ